ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። የመካከለኛው ምስራቅ ግጭት በተቀሰቀሰ ጊዜ ሁሉ ስማቸው አብሮ ይነሳል። ኩርዶች። እነዚህ ህዝቦች ግን እነማን ናቸው? የትና እንዴትስ ነው የሚኖሩት? በዛሬው ዝግጅታችን ስለ ኩርዶች አስደናቂ ባህል፣ ሃይማኖትና እጅግ ለብዙ ዓመታት የዘለቀ ግጭት ቢያደርጉ ዛሬም ድረስ ለምን ሀገር አልባ እንደሆኑ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ኩርዶች እነማን ናቸው የሚለውን ጥያቄ ከላይ ሲያዩት ቀላል ይመስላል። ነገር ግን ትክክለኛ መልስ ማግኘት እጅግ ከባድ ነው። ባጭሩ ለማስቀመጥ ኩርዶች በአብዛኛው የሱኒ ሙስሊሞችን ያቀፈ ጎሳ ሲሆን የትውልድ ሀገራቸው በኩርዲስታን ሰፈራ አካባቢ ማለትም በአሁኑ ቱርክ፣ ኢራቅ፣ ኢራንና ሶሪያ ሀገራት ውስጥ የሚያልፍ አካባቢ ነው። ችግሩ በዚህ ብሔረሰብ ውስጥ የተለያዩ ሃይማኖቶች፣ ጎሳዎችና አንዳንዴም የተለያዩ ባህሎች መኖራቸው ነው። ስለዚህም ኩርድ ለሚለው ግልጽ የሆነ ፍቺ ማግኘት ፈጽሞ የማይቻል ነገር ነው። እያንዳንዱን ቡድኖች የሚያገናኘው የጋራ ቋንቋቸውና መነሻው በመካከለኛው ዘመን የሆነው የኩርድ ማንነታቸው ነው። ኩርዶች ከየት መጡ? የኩርዶች ወይም ኩርድ የሚለው ስያሜ ትክክለኛ አመጣጥ እስከዛሬ ድረስ በትክክል አይታወቅም። በስፋት እንደሚነገረው ከርት ከሚል የፋርስ ስም የመጣ ሲሆን ትርጉሙም ዘላን ወይም በድንኳን የሚኖር ማለት ነው። የኩርዶች ታሪክ ከመካከለኛው ዘመን በጣም የራቀና ወደ 2000 ዓመተ ዓለም ከክርስቶስ ልደት በፊት የሚመለስ ነው። የኢንዶ ኢሮፒያን ጎሳዎች ዘሮች ኢራንን አቋርጠው ወደ ምዕራብ በመሰደድ በዛሬው ኩርዲስታን አካባቢ ሰፈሩ። በዚያን ጊዜ የሱሜሪያውያን፣ የአሶሪያውያንና የሜዶኖች ግዛቶች በብዛት ነበሩ። ዛሬ አብዛኛዎቹ ኩርዶች ራሳቸውን የሜዶናውያን ዘሮች አድርገው ይቆጥራሉ። በ612 ቅድመ ልደተ ክርስቶስ የነነዌን ከተማ ከአሶራውያን ድል በማድረግ የአሶርን ዘመን ማብቂያ በሰሩ። አፈ ታሪኩ እንደሚለው ድሉ የተበሰረው መጋቢት 21 ቀን ነበር። ለዚህም ነው ኩርዶች የአዲስ ዓመት በዓላቸውን በዚህ ቀን የሚያከብሩት። ቀኑ የክረምቱን መጨረሻ ብቻ ሳይሆን የኩርድ ህዝብ ለዘመናት የዘለቀውን ጭቆና የመቃወም መንፈስንም ይገልጻል። ይሁን እንጂ የኩርድ ህዝብ በመካከለኛው ምስራቅ የግጭት መነሻ ቦታ ከመሆኑ በፊት ለዘመናት ሰላም የነገሰበት ነበር። የህዝቡ ታሪክ ከ7ኛው ክፍለ ዘመን ነብዩ መሐመድ የእስልምና ፈጣን መስፋፋትን ከጀመሩበት ጊዜ ጀምሮ በዝርዝር ተመዝግቧል። የሙስሊም አረብ ኤምፓየር በመካከለኛው ምስራቅ በከፍተኛ ፍጥነት እያደገ አልፎ ተርፎም ወደ ስፔን መስፋፋት ጀመረ። በዚህ እስላማዊ የበላይነት ሂደት ውስጥ ኩርዶች የሙስሊሙን ባህል መቀበል ብቻ ሳይሆን በሙሉ ኃይላቸውም ጠብቀውታል። ሱልጣን ሳላዲን ከ1171 ጀምሮ የኩርድ ገዢ ስርወ መንግስት ኢዮቤዶችን አቋቁሞ በ1187 ከሙስሊም አረቦች ጋር በመሆን ኢየሩሳሌምን ለመቆጣጠር ከሞከሩት የአውሮፓ የመስቀል ጦረኞች ጋር ተዋግቷል። ምንጮች እንደሚያሳዩት ከ65 እስከ 75% የሚሆኑት ኩርዶች በእስልምና ውስጥ ትልቁ የእምነት ቡድን የሆነውን ሱኒ ይከተላሉ። በዚህ መሰረት መካና መዲና እንደ ሌሎቹ ሙስሊሞች ሁሉ ዋነኛ ቅዱሳን ሃይማኖታዊ ቦታዎቻቸው ናቸው። አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች ደግሞ በዋነኝነት በቱርክ ውስጥ የተመሰረተውንና ከሺአኢዝም ጋር የጠበቀ ግንኙነት ያለው አሌቪዝም የተባለ የእስልምና እምነት ይከተላሉ። የተለየና አስገራሚ ሃይማኖትን የሚከተሉት ያዚዲዎችም አሉ። እንደ የመላእክት አስተምህሮና አሃዳዊነት ያሉ አንዳንድ ነገሮች ያዚዲዎችን ከእስልምና ጋር ሲያመሳስሏቸው፣ ሌሎች እንደ ፀሐይ አምልኮና የጎሳ ስርዓት ያሉት ደግሞ ከሂንዱይዝም ጋር የበለጠ ያቀራርባቸዋል። የሳላዲን ዘመን በሞንጎሊያውያን ወረራና የጨለማው ዘመን ተተካና በ14ኛው ክፍለ ዘመን ጨካኙ ወታደራዊ መሪ ቲሙር አሁን ኩርዲስታን በምትባል ቦታ በደርዘን የሚቆጠሩ ሰፈሮችንና ከተሞችን አወደመ። ከ14ኛው እስከ 16ኛው መቶ ክፍለ ዘመን በፍጥነት እየተስፋፋ የመጣው የኦቶማን ኤምፓየር መነሳት የተሻሉ ጊዜያትን አመጣ። በ1453 ቁስጥንጥንያን ድል በማድረግ የምስራቅ የሮማ ኤምፓየር ዘመንን ፈጸመ። በአዲሱ ኤምፓየር ውስጥ ኩርዶች ከቱርኮች፣ ከአረቦች፣ ቦስኒያውያንና አልባኒያውያን ጋር በሰላም ኖረዋል። ዛሬ በኢራቅ በሚገኘው የኩርድ ራስ ገዝ ክልል ውስጥ እንደሚታየው
በዚያን ጊዜም ቢሆን የራስ ገዝ አስተዳደር ስምምነቶች ነበሩ። ኩርዶች የኦቶማን ኤምፓየር አካል ቢሆኑም ግብር አይከፍሉም፣ ውትድርናንም መቀላቀል አይችሉም ነበር። የኩርድ ርዕሰ መስተዳድር ከ300 ዓመታት በላይ ሰፊ ግዛቶችን ሲቆጣጠር በቆየበት በአጎራባች ፋርስ በተመሳሳይ ከፍተኛ ተጽዕኖ አለው። ችግሩ ኩርዶች ከኦቶማንና ከፋርስ ኃያላን ሙሉ በሙሉ ነፃነታቸውን ለማግኘት ኃይልን ጭምር መጠቀማቸው አመጹ ከፍተኛ ደም አፋሳሽ አፈናን አስከትሏል። እስከ ዛሬ ድረስ የኩርድ የራሳቸውን ሀገር የመመስረት ህልማቸውና ከሌሎች ኃይሎች የሚደርስባቸው ጭቆና ጎሳውን በዓለም ላይ ከማንኛውም ህዝብ በተለየ ያሳለፈውን ደም አፋሳሽ ግጭቶችና ጭላንጭል ተስፋን ያሳያል። በ20ኛው ክፍለ ዘመን ኩርዲስታን እንደ ሉዓላዊ ሀገር እውቅና የማግኘት ትልቁ ተስፋ የሚመጣው ከአንደኛው የዓለም ጦርነት በኋላ ነው። የኦቶማን ኤምፓየር ተሸንፎ የቀድሞ ግዛቶቹ በ1920 በስምምነት ለአጋር ሀገራቱ እንደገና ሲከፋፈሉ ኩርዶች ሙሉ በሙሉ ራሱን የቻለ ሀገር የማግኘት ተስፋቸው አንሰራራ። ነገር ግን አዲሷ ቱርክ በመስራቹ ሙስጠፋ ከማል ስር በ1923 የቆየውን ስምምነት በአዲሱ የሎዛን ስምምነት ተካው። ይህ ስምምነት ደግሞ የኩርድ የራስ ገዝ አስተዳደርን አይቀበልም። በዚህም የተነሳ ተከታታይ ደም አፋሳሽ የኩርድ አመጽ ቢካሄድም ሁሉም በቱርክ ጦር ወደመ። የቱርክ መንግስት በኩርዶች ላይ ያደረገው ቀጣይ ፖሊሲም በጭካኔ የተሞላ ነበር። የግዳጅ ሰፈራ፣ የኩርድ ቋንቋ እገዳና ህልውናቸውን መካደን አስከተለ። ነገር ግን ማህበረሰቡ በጽናት መቀጠል ግድ ይለው ነበር። በዚህም የተነሳ ተከታታይ ደም አፋሳሽ የኩርድ አመጽ ቢካሄድም ሁሉም በቱርክ ጦር ወደመ። የቱርክ መንግስት በኩርዶች ላይ ያደረገው ቀጣይ ፖሊሲም በጭካኔ የተሞላ ነበር። የግዳጅ ሰፈራ፣ የኩርድ ቋንቋ እገዳና ህልውናቸውን መካደን አስከተለ። ነገር ግን ማህበረሰቡ በጽናት መቀጠል ግድ ይለው ነበር። በኢራን፣ በኢራቅና በሶሪያም ኩርዶች የራሳቸውን መንግስት ስለመመስረት ማሰብ አይችሉም። በ1960ዎቹ፣ 70ዎቹና 80ዎቹ ውስጥ የኩርዶች ሁኔታ በየቦታው እያሽቆለቆለ ነው። ኢራንና ሶሪያ የኩርድ መንደሮችን እንደ ዋነኛ የአረብ አካል አድርገው ሰፈሩባቸው። ይባስ ብሎ የኢራቁ አምባገነን መሪ ሳዳም ሁሴን ኩርዶችን በመርዝ ጋዝ ፈጃቸው። ስለዚህ ኩርዶች የራሳቸውን ወታደራዊ ኃይል ለማደራጀት ማነሳታቸው ምንም የሚያስደንቅ አይደለም። ችግሩ ኩርዶች አንድ ላይ ሆነው በጨቋኞች ላይ እርምጃ ከመውሰድ ይልቅ የተለያዩ ቡድኖችን መስርተው እርስ በርስ መጣላት ጀመሩ። የተገንጣይ ንቅናቄ ኩርዲስታን ዲሞክራሲያዊ ፓርቲ በ1950ዎቹ መገባደጃ ላይ በኢራቅ ብቅ ሲል የኩርዲስታን ግራኝ አርበኞች ህብረት በ1975 በዚያው ሀገር ተመሰረተ። ከዚያም በ1978 ታዋቂው ታጣቂ የኩርዲስታን ሰራተኞች ፓርቲ በቱርክ ተቋቋመ። እናም ለኩርዶች አንድነት የማይቻል ነገር ሆነ። ዛሬ ላይ ኩርዲስታን የሚለው ቃል ሉዓላዊ ሀገርን የሚገልጽ ሳይሆን በአራት እውቅና ባላቸው ሀገራት ማለትም ኢራን፣ ኢራቅ፣ ሶሪያና ቱርክ የሚዘልቀውን የኩርዶች ሰፈር አካባቢ የሚያመለክት ስያሜ ብቻ ነው። ኩርዲስታን እንደ ትርጉሙ በግልጽ የተቀመጡ ድንበሮች የሉትም። የኩርዶች ትክክለኛ የህዝብ ብዛት ላይም እንዲሁ አለመግባባቶች ቢኖሩም ከ25 እስከ 30 ሚሊዮን ይገመታሉ። ቢያንስ 12 ሚሊዮን የሚሆኑት በቱርክ ውስጥ ይኖራሉ። ይህም በዓለም ላይ ከፍተኛ ቁጥር ያላቸው ጎሳዎች ሆነው ይኖራሉ። የኩርድ ህዝቦች አደረጃጀት በጥንታዊ ወጎች ተለይቶ የሚታወቅና በሰፊ የሚተገበር ነው። አነስተኛው አደረጃጀት ቤተሰብ ነው። በኩርድ ወንዱ ከአንድ በላይ እስከ 4 ሚስቶች ማግባትና ቤተሰብ መመስረት ይችላል። ትልቁ ክፍል ደግሞ ጎሳ ነው። እንደ ሁኔታው የሚዋጉ ወይም ወዳጅነት የመሰረቱ የተለያዩ ጎሳዎች ያሏቸው በርካታ ጎሳዎችን ያቀፈ ነው። በጎሳዎች መካከል ሰላም የመፍጠር አስፈላጊ አካል ደግሞ ጋብቻ ነው። በተለምዶ ወላጆቹ ሙሽራውን ወይም ሙሽሪትን ይመርጣሉ። በኩርዶች ባህል አባት የቤተሰብ ራስ ተደርጎ ይቆጠራል። የሴቷ የሥራ ድርሻ ደግሞ ቤተሰቡን ማገልገልና የቤት ውስጥ ስራውን መቆጣጠር ነው። ይህ ባህላዊ ስርዓት ዛሬ በተለይም በገጠራማው ኩርዲስታን አካባቢ በከፍተኛ ሁኔታ ሲተገበር የከተማው መካከለኛ መደብ ማህበረሰቦችና ምሁራን ከጥንታዊ ልማዶች ጋር ብዙም ግንኙነት የላቸውም። ከነዚህ ውስጥ ደግሞ የያዚዲ ኩርዶች የጎሳ ስርዓት የተለየ የተዋረድ አይነት አለው። ማህበረሰባቸው በ3 ክፍሎች የተከፈለ ሲሆን 80% የሚሆኑት የምዕመናንና
20% የሚሆኑት ደግሞ የሼኮችና መሰል ክፍሎች ናቸው። ደንቦቻቸው ጥብቅ ናቸው። ያዚዲዎች በህይወታቸው ውስጥ ጎሳቸውን እንዲቀይሩ የሌላ ጎሳ አባላት የሆኑ ሰዎችን አሊያም ያዚዲ ያልሆኑ ሰዎችን እንዲያገቡም አይፈቀድላቸውም። አሁን ላይ ያሉት ኩርዶች በብዙ ነገር አንዳቸው ከሌላኛው የተለያዩ ናቸው። ስለዚህ ስለ ኩርዶች ስናወራ ስለ አንድ የኩርድ ቋንቋ መናገር ትልቅ ስህተት ይሆናል። ይልቁንም በኩርዲስታን ግዛት ውስጥ በርካታ የተለያዩ ቋንቋዎች አሉ። እነሱም በሰሜን የሚገኘው ቡድን ኩርማሲና በደቡብ የሚገኘው ቡድን ሶራኒ ተብለው በሁለት ይከፈላሉ። አንዳንድ ጊዜ አካባቢያዊ ዘዬዎች አንዳቸው ከሌላኛው በእጅጉ ሊለያዩ ይችላሉ። በኢራቅ የኩርድ ራስ ገዝ ክልል ውስጥ ብቻ በሚገኘው ከመንግስት ነፃ የሆነው የትምህርት ስርዓት በተጨማሪ በሌሎች ዘርፎችም ዋና ዋና ልዩነቶች አሉ። ይሁን እንጂ አብዛኛዎቹ ኩርዶች የሚጋሯቸው በርካታ ነገሮችም አሉ። መጋቢት 21 የሚከበረውን የአዲስ ዓመት ፌስቲቫል ብቻ ሳይሆን ብዙ ስጋ፣ አትክልትና ሩዝ የሚዘወተርባቸውን የኩርድ ምግቦች እንዲሁም ከከበሩ ድንጋዮች የሚሰሩ ጌጣጌጦችንና የኩርድ ሴቶች የሚያማምሩ ድንቅ አልባሳት ጭምር የሚጋሯቸው የተለመዱ ባህሪያት ናቸው። ከሁሉም በላይ የሮሚዮና የጁሌትን ታሪክ የሚመስለው ሜም ኡዚን የተባለው ብሔራዊ ግጥም የኩርድ ባህል ዋና አካል ነው። ታዲያ ለምንድን ነው ዛሬ ኩርዳውያን የራሳቸው የሆነ ሀገር የሌላቸው? ዛሬ ኩርዶች የራሳቸው መንግስት የሌላቸው የዓለማችን ቁጥር 1 ህዝቦች መሆናቸው በውስጥም ሆነ በውጫዊ ሁኔታዎች ምክንያት ሊሆን ይችላል። ከዋነኛ ምክንያቶች አንዱ የኩርድ ውስጣዊ ልዩነትና መከፋፈል ነው። በዓለም ማህበረሰብ ፊት ጠንክሮና አንድ ሆኖ መገኘት አለመቻል። ይህም የኩርድን ብሔራዊ መንግስት ለመመስረት የሚያስችሉ አስፈላጊ ቅድመ ሁኔታዎች ከነአካቴው ሊሟሉ ይችላሉ ወይ የሚለውን አስቸጋሪ ጥያቄ ያስነሳል። በተጨማሪም ሀገራቱን የሚያሳስቡ ኢኮኖሚያዊ ፍላጎቶች አሉ። ኩርዶች የሚኖሩባቸውን አካባቢዎች እንደ ሀገራቸው ለመስጠት ጠቃሚ የነዳጅ ጉድጓዶችና ከዚህ ጋር አብሮ ከፍተኛ የኢኮኖሚ ሀብት አብሮ መሰጠት አለበት። ይህ ደግሞ በመካከለኛው ምስራቅ የሚገኙ ሀገራትን ጥቅም በቀጥታ የሚነካ በመሆኑ በቀላሉ የሚሳካ አይደለም። ኩርዶች የራሳቸውን መንግስት ያገኛሉ ወይ የሚለው እንደ ሰማይ የራቀ ቢሆንም አንድ ነገር ግን በእርግጠኝነት መናገር ይቻላል። እሱም የበለጸገ ታሪክ ያለው ይህ ህዝብ ራስን በራስ የማስተዳደር ትግሉን ፈጽሞ እንደማይተው ነው። እናንተስ ስለ ኩርድ ማህበረሰብ ምን ታስባላችሁ? በመካከለኛው ምስራቅ የጂኦፖለቲካዊ ቻናል ውስጥ እነዚህ ህዝቦች ተጎጂዎች ናቸው ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን በአስተያየት መስጫው አጋሩን። በተጨማሪም በየጊዜው በሰው ልጅ ታሪክ ውስጥ የተከሰቱ እውነተኛ ገጠመኞችን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር፣ ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ማጋራት አትርሱ። በቀጣይ በሌላ ፕሮግራም ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃ።